ሁሉም ሰው አንድ አይነት ዜና ይናገራል። እዚህም ሁሉም አንድ አይነት ነው። ሁሉም ቻናል አንድ አይነት ዜና ነው። ልክ እንደ አንድ ድምጽ ነው የሚሰማው። እዚህማ ሁሉም ቻናል አንድ አይነት ታሪክ ነው የሚደግመው። ምንም አይነት ልዩነት የለው። እሰማሃለሁ። በጣም ጠባብ ነው የሚመስለው። ግን አሜሪካ ውስጥ ብዙ ቻናሎች ቢኖሩም ባለቤቶቹ ጥቂቶች ናቸው። በእውነት እኮ ብዙ ምርጫ አላቸው። አንድ ኩባንያ ቴሌቪዥን፣ ጋዜጣና ሬዲዮ ሊይዝ ይችላል። ይገርማል። አሜሪካ ውስጥ ቢያንስ ብዙ ምርጫ አለ። ግን እዚህ እኛ ፊት ለፊት ስንነጋገር ብዙ አስተያየቶች ይኖራሉ። ግን ኦንላይን ላይ ብዙ ድምጾችን ማግኘት ይችላለሁ። እውነት ነው። ግን አልጎሪዝሞች አሁንም ያጠቡታል። ሁለቱም ገደብ አላቸው። በስፋት መፈለግ አለብን። እውነት ነው። ከግልጽ ከሆኑት ነገሮች ባሻገር እመለከታለሁ። እናንተስ ምን ትላላችሁ? ከታች አስተያየታችሁን ጻፉ። በቀጣይ እንዴት ነፃ መውጣት እንደምንችል እናያለን። እዚህ ጋማ ሁሉም ቻናል አንድ አይነት ዜናን የሚደግመው። ምንም አይነት ልዩነት የለው። በጣም ጠባብ ነው የሚመስለው። ሰማሻለሁ። አሜሪካ ብዙ ቻናሎች ቢኖሩም ጥቂት ባለቤቶች ናቸው ያሏቸው። እንዴት? እነሱ እኮ ብዙ ምርጫ አላቸው። አንድ ኩባንያ ቴሌቪዥን፣ ጋዜጣና ሬዲዮን ሊይዝ ይችላል። ይገርማል። ያስገራሚ ነው። ቢያንስ እዚያ ብዙ አማራጭ ያለ ይመስላል። ልክ እንደ አንድ የገበያ አዳራሽ ነው። ብዙ ሱቆች ግን ያንድ ባለቤት። እኛ ጋር ግን ፊት ለፊት እንነጋገራለን። ብዙ ሐሳቦች አሉ። እውነት ነው። የቃል ባህላችን ትልቅ ዋጋ አለው። ሁለቱም ገደብ አላቸው። በሰፊው መፈለግ አለብን። እውነት ነው። ከተለያየ ምንጮች ማየት ይሻላል። እናንተስ ምን ታስባላችሁ? ከታች አስተያየታችሁን ጻፉ። እውነትን ከተለያዩ ምንጮች የመፈለግ ጥበብን እንለማመድ። ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ ያሉ የኤአይ ቪዲዮዎችን ለመቀጠል ታላቅ ድጋፍ ነው።